ህይወታችሁ ምስቅልቅል ያለባችሁ የመሰላችሁ ሰዎች በእናንተ ህይወት ምን እየተከናወነ እንደሆነ ግራ እስኪገባችሁ ድረስ ምን አይነት ሁኔታ እየተደረገባችሁ እንደሆነ እስከማታውቁ ድረስ የደረሳችሁ ሰዎች እንደዚህ ብለ ንገራቸው አለኝ። ክንውኑ የሚገባው ፕላኑን ለሚያቅሰው ነው። ክንውኑ የሚገባው ፕላኑን ለሚያቅሰው ነው። ፕላኑ ያለው ነው ክንውኑ የሚገባው። ምን ማለት ነው? ቤት ስትሰሩ እዚህ ጋር ድንጋይ ይደፋል፣ እዚህ ጋር አሸዋ ይደፋል፣ እዚህ ጋር ጠጠር ይደፋል፣ እዚህ ጋር ያቦካሉ፣ እዚህ ጋር ድንጋይ ይሰብራሉ፣ እዚህ ጋር ብሎኬት ይደረድራሉ። ከዛ በኋላ እየደረደሩ አንተ የሰውየውን ቤት ቪዚት ልታደርግለት ስትሄድ ምንም እኮ የሚደረገው ነገር ዝብርቅርቅ ያለ ነው። እዚህ ጋር ኮሪደር አለ፣ እዚህ ኪችን አለ፣ እዚህ ሳሎን ነው። እንዲህ ስትዞር የልጆች መኝታ ቤት ነው ይላል። አንተ የምታየው ዝብርቅርቅ ያለ ነገር ነው። ቁፋሮ ምናምን የምታየው አፈር ሲወጣ ሲገባ ምናምን የምታየው ምንም የሚታይ ነገር የለም። እንዴት ሆኖ ኮሪደር ይውጣው፣ ፕላኑ እንትን ሻወር ይውጣው፣ ሳሎን ቤት ይውጣው፣ መኝታ ቤት ይውጣው ምንም አንተ አይገባም። አንተ ድርጊቱን የምታየው፣ አንተ ክንውኑን የምታየው። ባለቤቱ ግን ፕላኑ ስላለው ፕላኑን ያለው ነው ክንውኑ የሚገባው። በደንብ ስሙኝ። ፕላኑ ያለው ነው ክንውኑ ድርጊቱ የሚገባው። ፕላኑ ለሌለው ሰው ክንውኑ ዝብርቅርቅ ያለ ሊመስል ይችላል። እየሰማችሁኝ ነው ወይ? እዚህም እዛም የተደፋው፣ እዚህም እዛም የተቆፈረው፣ እዚህም እዛም የተዘበራረቀው ነገር ለጎረቤት እንጂ ለባለቤቱ ዝብርቅርቅ አይደለም። በግንባታ ሂደት ላይ እንጂ በመዘበራረቅ ላይ እንዳልሆነ ያውቃል። የቱ ከቱ ተቀላቅሎ እንዴት ቢከፈል እንዴት ቢደረግ በየትኛው በኩል ቢወጣ ቤቱ ቤት ሆኖ ከመሆኑ በፊት በባለቤቱ አይምሮ ውስጥ ነው ሁሉ ነገር የሚያልቀው። ስሙ ይልንገራችሁ፣ እናንተ አይደላችሁም፣ እናንተ ጌታ ናችሁ። ባለቤቱ ስለ ህይወታችሁ ክንውን መዘበራረቅ አይጨንቀውም። እናንተ ናችሁ እንጂ የነገሩ መዘበራረቅ እየጨነቃችሁ ያለው። ባለቤቱ የቱ ከየቱ ተደባልቆ የቱ ጋር ተቆፍሮ እንዴት ቢሆን በህይወታችሁ ያማረ ፓላስ እንደሚሆን እሱ ያውቃል። ስለዚህ ስለ ክንውኖቹ ስለ ተዘበራረቁ ድርጊቶች መጨነቅ የለባችሁም። ጆሮ ያለው ይሄ የዕለታዊ ሰበር መልእክት ነው። አሁንም እነግራችሁ እየሰማኝ ያለ ሰው ካለ አሜን ይበለኝ። አልተዘበራረቀም፣ እየተሰራ ነው የሚል አሜን ይበል። ወይኔ አልሰማችሁኝም? አልተዘበራረቀም፣ እየተሰራ ነው። ህይወቴ እየተሰራ ነው። ኑሮዬ እየተሰራ ነው። ቤቴ እየተሰራ ነው። በባለቤቱ እጅ ፕላኑ አለ የሚል አሜን ይበለኝ። አጋጥሟችሁ አያውቅም ወይ? ጓደኛችሁ ቤት ሲሰራ ሄዳችሁ አታውቁም ወይ? ጎረቤታችሁ የሆነ ነገር ሲያበጅ አይታችሁ አታውቁም ወይ? ስትሄዱ እሱ በኩራት ይነግራቸዋል። ይሄ ልጆች መኝታ ነው። ከዚህ ስትገቡ የኔና የሚስቴ ያለ፣ ወደ ውስጥ ስትገቡ ድሬሲንጉ እንደዚህ ሆኖ ይላቸዋል። እዚህ ጋር እንትን የሆነ የመልበሻ ምናምን ነው ይላቸዋል። ለእናንተ ምንም መልበሻ አይታያችሁም። ለእናንተ የሚታያችሁ ዝብርቅርቅ ያለ ነገር ነው የሚታያችሁ። እልም ያለ መሬት ላይ ወስዷችሁ እኮ ነው ገና መወለሉ ብቻ ተሰርቶ። እዛ ጋር ግማሹ ይዝቃል፣ ግማሹ ያቦካል፣ ግማሹ ይቆፍራል፣ ግማሹ ይለስናል። ምን እየተከናወነ እንደሆነ ለባለቤቱ ፕላኑ ላለው እንጂ ለተመልካቹ አይገባም። አንዳንድ ጊዜ ሰማይ ስለናንተ ህይወት ፕላኑን ይሰጣችኋል። ምን እንደምትሆኑ፣ ቀጣይ ወር ምን እንደምትሆኑ፣ ቀጣይ ዓመት ምን እንደምትሆኑ። እናንተ ፕላኑን ይዛችሁ ስትረጋጉ ቤተሰብ ይሸበራል። ምን እየሆንክ ነው? ዝብርቅርቅ ያለ ኑሮ ነው የምትኖረው። እየቀጠልክ አይደለም ሊሊ ይችላል የመሰለው ለሱ እንጂ አንተ ግን እየቀጠልክ ነው። አረ አንድ ሰው ይሁንና አሜን በለኝ። ና ጋቻና ይሄ ሀገሬ ቅኝት ከዚህ ትምህርት ጋር በደንብ ነው የሚለው። ሃሌሉያ። ጓደኞቻችሁ ሲያዩአችሁ ነገር ሁሉ ዝብርቅርቅ ያለ ይመስላል። እናንተ እጅ ግን ፕላኑ ከገባ ሰዓት ጀምሮ በፕላኑ መሰረት እየተከናወነ እንደሆነ። የአባይን ግድብ ኢንጂነር አንድ ጊዜ ከባህር ዳር ለአገልግሎት ሄጄ ስመለስ አገኘሁት። ዋናውን ኢንጂነር እንደአጋጣሚ ሆኖ አጠገቤ ተቀመጠ። እኔ ሁሉ ጊዜ የማየው ነጫጭ ኮፍያ ያደረጉና ወደዚህና ወደዛ የሚሄዱ ዝብርቅርቅ ያለ ነገር የሚሰሩ ሰዎች ነው አልኩት። ላንተ ነው እንደዛ የሚታየው። ይሄን ያህል ፐርሰንት ግድቡ ግንባታው እየተፋጠነ ነው ይላል። ኢቭን ያ ሁሉ ዝብርቅርቅ ፐርሰንት አለው። አጠገባችሁ ያለው ዝብርቅርቅ ፐርሰንት አለው በሉት፣ ንገሩት። ወይኔ ዝብርቅርቅ ፐርሰንት አለው በሉት፣ ግሮዝ አለው፣ እድገት አለው በሉት። ሃሌሉያ!
እስቲ በደንብ አድርጋችሁ አሜን በሉ። ጎረቤታችሁ ወይም ደግሞ ጓደኛችሁ ምን እንደሰራችሁ የሚያውቀው ለምስጋና በዓል የምስጋና ፕሮግራም ስትጠሩት ቤቴ ያልቆልኛል ናና ብላችሁ ጅብሰም ቀብታችሁ ኳርተዝ ቀብታችሁ ሴራሚክ አስገብታችሁ እንጂ የዝብርቅርቁ የሚገባው ለእናንተ ነው። ዝብርቅርቁ ፕላን ላለው ነው የሚገባው። ሃሌሉያ ሃሌሉያ ሃሌሉያ። አያለው መለከታለሁ። ቤት ሲሰሩ ሄዳለሁ። ያስገቡትን ያስወጣሉ፣ ያስወጡትን ያስገባሉ። የገነቡትን እንደገና ያፈርሳሉ፣ ያፈረሱትን እንደገና ይገነባሉ። ወደዚህ ወሰዱትን ወደዛ ያመጡታል። እነዚህ ሰዎች ምን እየሰሩ ነው? ጊዜ እያቃጠሉ አይደለም፣ እየሰሩ ነው። ሃሌሉያ